በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሳልወድ በግዴ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ ስማ ጉድን ስማና እሸቱ የሚባለው ሰውዬ ቪዲዮ ይሰራል። ወደ ካናዳ ልካለን አሜሪካ ልካለን የሚሉ ሰዎች ቪዲዮ ከሰራ በኋላ በስሜ ነው የሰነገዱብኝ ያሉት እንጂ እኔ አይደለሁም ምናምን ብሎ ያጃጅላልና ዶንኪ ቲዩብ እኮ ስከፍት እኛ ዶንኪንም ማለት አይደለም ያባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። ልመጣው ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው። ምናልባት አንተ እንደዚህ የምትቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሁን ሚስቱ ምናልባት ወይም ልጁ ይሄን ቪዲዮ ሲመለከቱ ምን ይሁን የሚሰማቸው? ያምርብኛል ብዬ ነው ያደረኩት። ለካ የምዋጋው ከአጋንንት ጋር ነው። ለካ አጋንንት ነው እያጋለጥኩ ያለሁት። እኔ እኮ ከሰው ጋር መስሎኝ ነው። ደረቴ ላይ ለምን አራት እንዳረኩኝ ላሳያችሁ። ይኸው እንደምታዩት መኪናው ማለት ነው። እንደዚህ አይነት ይኸው አራት ይላል ቁጥሩ። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና ቁም ነገር ያዙ ቪዲዮዎች ይዤላችሁ መጥቻለሁ። ያው እንግዲህ ቻናላችን አዲስ እንደመሆኑ መጠን ይሄንን ቪዲዮ ምትወዱት በሙሉ ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። እሺ እንግዲህ በዛሬ የመጀመሪያ ቪዲዮአችን እንግዲህ አንዳንድ ሰዎች ሲጠሉ ምን ያክል ድረስ እንደሚሄዱ በአንዳንድ ትልልቅ ኢንፍሉዌንሰሮች እያየን እንገኛለን። እስቲ አንዱ ለቪዲዮ ተነምጣ ልጁ ብዙ እንዲያውም ልንገር እንደ ምልክት እንዲሆነ እናንተ ቤት ከአባቷ የምትወለድ የነበረች እህትህን በእናት የማትገናኙትን እንዴት አቢውስ ታረጋት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ጆከር አለ መግባት ፈልገ ነው። ያምርብኛል ብዬ ነው ያደረኩት። አራት ማለት ያው የኢሉሚናቲ አልባል። ለካ የምዋጋው ከአጋንንት ጋር ነው። ለካ አጋንንት ነው እያጋለጥኩ ያለሁት። እኔ እኮ ከሰው ጋር መስሎኝ ነው። ያው እንግዲህ ቤተሰቦች እንዳያችሁት ነው ማለት ነው። ከዚህ ጋር በተገናኘ እስቲ አዶናይ ደግሞ የሰጠው ምላሽ ነው። ደረቴ ላይ ለምን አራት እንዳረኩኝ ላሳያችሁ። ይኸው እንደምታዩት መኪናው ማለት ነው። እንደዚህ አይነት ይኸው አራት ይላል ቁጥሩ። ማአት ጊዜ ነው የማየው በቀን። ይህ ማለት ደግሞ መላእክቶችክ እያዩክ ነው። ከኋላ ሆኖ ፕሮቴክት እያደረጉክ ነው ማለት ነው። ሚኒንጉ አራት ሰው ለምጠይቁኝ ሰዎች ይህ ነው። ያው እንግዲህ ቤተሰቦች አዶናይ የተናገረው እንደሰማችሁት ነው። ገና ካናዳ እያለ ነው ማለት ነው። ስለዚህ ሁላ ምላሽ የሰጠው ተነቅሶትም የነበረው የዛኔ ነው። አሁን ግን ያው ሶሻል ሚዲያ ላይ ኢንፍሉዌንሰር ሲሆን ምናምን ገኖ ሲወጣ ከተለያየ ነገር ጋር ኢሉሚናቲና ያሉ ማገናኘት ጀምረዋል ማለት ነው። ግን እኛ ስራችንን መስራት ብቻ ነው ያለብን። እንግዲህ ያው እንዳያችሁት አዶናይ ድሮ ያደረገው ነገር ነው አሁን ላይ ጊዜ ጠብቀው እየወጡበት የሚገኘው ማለት ነው። ምናልባት አንተ እንደዚህ የምትቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሁን ሚስቱ ምናልባት ወይም ልጁ ይሄን ቪዲዮ ሲመለከቱ ምን ይሁን የሚሰማቸው? እባካችሁ ይሄን ቪዲዮ ይሄ ነገር መቆም ስላለበት ሁላችሁም ኮፒ ሊንክና ሪፖስት እያደረጋችሁ ስለነዚህ ግለሰቦች ጭካኔ ሁላችሁም ሀሳብ አስተያየታችሁን እንድጽፉ ፈልጋለሁ። በጣም እንደዚህ አይነት ድርጊቶች እየተበራከቱ ስለመጡ እንደነዚህ አይነት ግለሰቦች መቀጣት ስላለባቸው ጥሩና መልካም የሚሰሩ ግለሰቦችን እያስነቀፉ ነውና እባካችሁ እንደነዚህ አይነት ግለሰቦች በቁጥጥር ስር ውለው አስፈላጊውን ቅጣት መቀጣት ስላለባቸው ህግን ሽፋን ስለሚያደርጉ ስለነዚህ ግለሰቦች እናንተ ምን ትላላችሁ? ሁላችሁም ሀሳባችሁን ኮሜንት ላይ እንድታጋሩኝ ይፈልጋለሁ። ምናልባት የህግ ልብስን ሳትለብስ እንደዚህ ብትቀጠቅጠው ይህ ግለሰብ ምን እንደሚያደርግ ታውቆ ይሆናል። ግን በዚህ መልኩ ህግ ልብስን ስለለበስ የህግን ልብስ ተገና አድርገህ በዚህ መልኩ ግለሰብን መቀጥቀጥ ወይም ግለሰብ ላይ አላስፈላጊ ሰብአዊ መጣስ አስፈላጊ አይደለም። እንግዲህ ቤተሰቦች እንዳያችሁት ነው ማለት ነው። እንደዚህ አይነት ተግባሮች በጣም የተበራከቱ ይገኛሉ። በጣም ብዙ ቪዲዮዎች ነው እንደዚህ የሚታዩት ማለት ነው። እንግዲህ ፖሊሶች ህግ አስከባሪ እንጂ ማንንም ሰው መንገድ ላይ መደብደብ ስልጣን የላቸውም። እንደዚህ አይነት ነገሮችን እየተከታተለ እንግዲህ ህዝቡን ቪዲዮ እየቀረጸ ለህግ የሚቀርቡበትን መንገድ ብናመቻች በጣም ጥሩ ነው። እንግዲህ ፖሊሶች ልብሳቸውን ተመልክተው ህዝቡ እንደፈለጉ ነው እየመቱ ያሉት። ሁሉም ሳይሆን ጥቂት አንዳንድ የስነ ምግባር የሌላቸው ፖሊሶች ማለት ነው። የኢትዮጵያ ንግድ ባንክ ተጠቃሚዎች ባንኩ በዚህ ሰዓት አንድ ጥብቅ የተባለ መረጃ አስተላልፈዋል። ልንገራችሁ። ሁሉም ባንኮችና ማይክሮ ፋይናንስ ተቋማት ከሚሰጡት ብድርና ከዲጂታል ባንኪንግ አገልግሎት ክፍያዎች ላይ
በመሰብሰብ ለአደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ገቢ እንዲያደርጉ ተወስኗል። በዚህም ከየካቲት 1 ቀን 2018 ዓ.ም ጀምሮ ባንኩ ከሚሰጠው ብድር ላይ 1% እንዲሁም በዲጂታል ባንኪንግ አገልግሎት ደንበኞች ከሚከፍሉት የአገልግሎት ክፍያ ላይ 5% በመጨመር የተሰበሰበውን ብር ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ገቢ እንደሚያደርግ ባንኩ አስታውቋል። ይህም ጭማሪ በሁሉም ባንኮችና ማይክሮ ፋይናንስ ተቋማት ላይ መሆኑም ተገልጿል። እንግዲህ ቤተሰቦች የኢትዮጵያ ንግድ ባንክ እናሳወቀው እንግዲህ 5% ታሪፍ ጭማሪ አድርጓል ማለት ነው። ባለፈው ቴሌኮም ጭማሪ አድርጋ ነበር። እንግዲህ ህዝቡ በጣም በተለያዩ እንትኖች እየተዳከሙ ይገኛሉ። በጣም ከአቅም በላይ እየሆነበት ነው። ኢንተርኔት በጣም አስፈላጊ ነገር ነው። በጣም መሰረታዊ ነገሮች ላይ ከፍተኛ ጭማሪ እየተደረገ ነው ያለውና በዚህ ላይ ምን ሀሳብ አስተሳላችሁ? ኮሜንት ላይ ጻፉልኝ። ስማ ጉድን ስማና እሸቱ የሚባለው ሰውዬ ቪዲዮ ይሰራል። ወደ ካናዳ ልካለን አሜሪካ ልካለን የሚሉ ሰዎች ቪዲዮ ከሰራ በኋላ በስሜ ነው የሰነገዱብኝ ያሉት እንጂ እኔ አይደለሁም ምናምን ብሎ ያጃጅላል። እና ዶንኪ ቲዩብ እኮ ስከፍት እኛ ዶንኪንም ማለት አይደለም። አንተ ወይ ዶንኪ ሆነ ከሆነ አላቅም፣ አህያ ሆነ ከሆነ እሱን አንተ ነው የምታውቀው እንጂ በቪዲዮ የተሰራውን ባረጋገጥነው ነገር ላይ ነው ማወራ። ባይዞ ኤአይ ነው አትለኝም። ልክ ሰውየው ብሩ በልቶ ከጠፋ በኋላ የኢትዮጵያ ሕዝብ በስሜን የተጭበረበራችሁት ይቅርታ ነው ምናምን የምትለውን ነገር እሱን ሄደህ ለምታታለውን አታል እና አንተን አሁን ዶንኪ ቲዩቡ ሳይሆን አንተ ዶንኪ የሆንክብን ነውና ሰዎችን ወደ ውጭ ሀገር እንልካለን፣ ካናዳ እንልካለን፣ አሜሪካ እንልካለን የምትለውን ነገር አቁም። እዛ ቤተክርስቲያን ውስጥ ገብተህ ገዳም እናሰራለን፣ አሜሪካ ላይ ገዳም እናሰራለን ብለህ የሼር ነው ከቤተክርስቲያኑ ጋር ስትሰራ የነበረው እንጂ ወይ አንተ ለሃይማኖት ሀሳቢ ሰው ሆነ አይደለም ምናምን አይደለም። ገንዘብ ነው የምትሰሩትና እና ነገ እመጣልሃለሁ ነገ ስለምመጣልህ ነው ባይዞ ይሄን ነገር ምነግርና ይቅርታ ሁሉ ይጠይቃለህ። በእኔ ስም የተጭበረበራችሁ በኤአይ የተጭበረበራችሁ ትላለህ። ኤአይ ምናምን ትላለህ ዶንቆሮ እና ዶንኪ የሆንክብን ነውና ይሄ ነገር ማቆም አለብህ። ህዝቦች ከዚህ በላይ እንዲጭበረበሩ ስለማይፈለግ ህዝቡን ማንቃት የኛ ስራ ነውና ያው እንግዲህ ቤተሰቦች ልጅ የተናገረው እንደሰማችሁት ነው ማለት ነው። እሸቱ መለሰ ሰሞኑን እየሰራ ያለው ነገር እንግዲህ በጣም በህግ የሚያስጠይቅም ተግባር ነው። እኔም ራሱ እንደማየው ከሆነ አንዳንድ ቪዲዮችን ሳይ ምናምን ነገር ከዩቲዩብ ትንሽ ወጣ እያለ የተለያየ ነገሮችን እየሰራ ይገኛል። ግን ያንን ነገር መስራቱ ጥሩ ሆኖ ሳለ እየሰራበት ያለው መንገድ ጥሩ ነው ብዬ አላስብም። ከዚህ ጋር በተገናኘ እንግዲህ በእኔ ስም እየተጠቀሙ እያጭበረበሩ ያሉ ሰዎች አሉ። እስቲ እሱ ቪዲዮ ሳልወድ በግዴ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ስም እያጭበረበሩ ያሉትን በሙሉ በህግ ለመጠየቅ ተበዳዮች፣ ገንዘብ የተበሉ ሰዎች 90 ሺህ 70 ሺህ ሌሎችም የተበደሉ ሰዎች በጋራ ሆነን በህግ ጉዳዩ ተይዟል፣ አመልክተናል፣ ክስ መስርተናል። ይሄ ምናልባት ክስ መሰረት የመጀመሪያ ጊዜ ነው። ምን ላድርግ እኔም ብላችሁ ስለተጎዳችሁ ነው። ግን አሁን እሱ ልላችሁ አይደለም የመጣሁት። አሁን አቋሜን እንግዲህ ለመለወጥ ተገድጃለሁ። መጀመሪያ እኔ እዚህ በካናዳ ሰው ልካለሁ ምናምን ሲባል አልልክም፣ እኔ እዚህ ጉዳይ ውስጥ የለሁበትም፣ ተጠንቀቁ ስል ነው የቆየሁት። አሁን ግን እንደማየው ከሆነ ያው ለአጭበርባሪዎቹ የተመቻቸው መስሎኛል። ስለዚህ ከዊሊ ጋር ቁጭ ብለን ረጅም ሰዓት ዲስከስ አድርገናል። ስለዚህ አንድ የወሰነው ነገር ምንድነው በዚህ ዙሪያ እኔ እንግዲህ አዲስ በቅርቡ ይዤ የመጣው ነገር ነበረ። ከዛ ጋር በማገናኘት ካናዳ፣ አውሮፓ፣ አሜሪካ የትም ሀገር መሄድ የምትፈልጉ ሰዎች ትክክለኛውን መንገድና ትክክለኛውን ሰው ላገናኛችሁ ወስኛለሁ ማለት ነው። በቅርብ ቀን ቲክቶኩን ፎሎ አድርጉና ጠብቁኝ። ይፋ የማደርገው ነገር አለ። በዛ መሰረት አሁን ላይ መሄድ የምትፈልጉ ሰዎች ገንዘባችሁን ያዙት፣ ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር የማገናኝበት ፕሮግራም እያዘጋጀን ነው ማለት እሱ ብቻ አይደለም፣ እውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆናችሁ ቢሮ ሳትሄዱ መረጃ ሳታዩ ዝም ብላችሁ ገንዘብ እየከፈላችሁ ከምትበሉ ከኔ ጋር በአካል እንገናኛለን። ከዊሊ ጋር ወይም ከዊሊ ተቋም ጋር ከትክክለኛው ኤጀንሲ ጋር የምትገናኙበትን መስመር እየዘረጋው ስለሆነ ገንዘብ የያዛችሁ ሰዎች እንዳትበሉ፣ ገንዘባችሁን ያዙት፣ ታገሱ። ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። ወደ ህግ አካልም ሄጃለሁ፣ የተቻለኝን ሁሉ እያደረኩ ነው። ግን ከአቅሜ በላይ ሆኗል እያለ ነው የሚገኘው። እንዲሁም ደግሞ እስቲ እንደዚህ ድርጅት የሚሰሩትን ሰዎች ራሱ በስልክ አግኝቶ እያወራቸው ሚዲያ አለ፣ እሱንም እንስማ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለሁም፣ ማናጀር ነኝ። የእሱ ማናጀር ነህ? አቶ ሎርቻሪ ይባላሉ። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይህ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ
ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ኦኬ ስንት ብር ነው? አዎ ልዩነት አለው ዋጋ ነው ግን ይሄን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲወጣ የፈለከው? በሁለት ቀን አለ በ5 ቀን አለ? ኦኬ በ5 ቀን ነው ችግር የለም። 13,000 ብር 13,000 ብር ቅድመ ክፍያ? ያው ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው ነህ? እኔ ባህር ዳር ነኝ። ባህር ዳር ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችላለህ። ለኃላፊ እኛ እንደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው እዛው አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን እዛው ነው የምከፍለው ብሩ ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች የወንድ ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው ሂሳብ ይታሰብ። በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ አታውቀውም? ካናዳ ቆንስላ ጽሕፈት ቤት። ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። እንግዲህ የእሸቱ መለሰ ድርጅት ምናምን እንልካለን ብለው እንትን የሚሉትን ሰዎች ቀጥታ በስልክ አግኝቶ እንዳወራቸውና እሸቱ አንተ አይደለህ ምናምን ነገር ብለውት የተሳሳተ እንትን እንደሰጡት ምናምን ነገር ነው እያደረገ ያለው። እሸቱ መለሰ እየሄደበት ያለው መንገድ በጣም በህግ የሚያስጠይቅና የተሳሳተ መንገድ ነው። እንደዚህ አይነት ትክክለኛ መረጃ ስልካቸው ካለው ምናምን ነገር ድምጻቸው ሪከርድ ከተደረገ ይሄንን ለህግ አሳልፎ ቢሰጥ ቶሎ ነው የሚያዙት ማለት ነው። በቃ እውነት እሱ ካላደረገው ማለት ነው። እኔ ግን ከጀርባው የሚመስለኝ ራሱ እያደረገ ከዛ በኋላ ደግሞ ራሱ ያንን ነገር እንዳላደረገ አድርጎ ከቨር ለማድረግ ነው እንጂ እየመሰለኝ ያለው እየሄደበት ያለው መንገድ ትክክል አይደለም። ምናልባት እሱ በስሙ ሊጠቀሙበት ሊነግዱበት የፈለጉ ሰዎች ካሉ አድራሻቸው ካለው ስልክ እንደዚህ ከያዘ ይህንን ለህግ አሳልፎ ቢሰጥ በጣም ከዚህ በላይ ለፖሊስ መረጃ የለምና በቀላሉ መያዝ ይችላሉ። ስለዛ እሸቱ እየሄደበት ያለው መንገድ በጣም በህግ የሚያስጠይቀውና የተሳሳተ መንገድ ነው። በዚህ ላይ ሀሳባችሁ እስቲ ኮሜንት ላይ ንገሩ። አዶናይ አንተ እንደሚታዘቡት ልክ 99% ሁሉ አሳክተሃል። ያልከውን ሁሉ ፈጽመሃል። ሰሙን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማወቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መብርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ከተዋል። ስለዚህ ብርታታችን ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ አርአያ የሆንኩ ወጣት ነህ። ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያም ስም የምትጠራ ማርያም የምትል ጾም ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔር መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና
ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው መጣሁና በካባይን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ፣ ውሾቹ ወይዋቸውን አቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እንግዲህ ቤተሰቦች ጋሽ ሰሌ እንግዲህ ያሉትን እንደሰማችሁት ነው ማለት ነው። ያው እንደ አባትነታቸው እንግዲህ ሚናቸውን ለመጫወት በጣም ጥሩና የሚበረታታ ሀሳብ ነው። የሚሆን ከሆነ እንግዲህ አንዳንዴ ያው ሁለቱም ሳይድ ላይ መፈላለግ ኖሮ በዛው በኤጎን በተለያዩ ነገሮች በዛው ተለያይተው እንዳይቀሩ እንግዲህ ሽማግሌዎች እንደዚህ አይነት ነገሮች ቢገቡ አሪፍ ነው፣ ቢታረቁ ደስ ይለናል። እንግዲህ ጋር ሰሌ የጀመራችሁት ነገር አሪፍ ነው፣ በጣም ደስ ብሎኛል። መቀመር ችልበታለሁ ሲል በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትችሉት። ጌታ ምስክሬ አትችሉትም። ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም። አትችሉትም። አዶናይ በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ። በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች፣ የዋህ ናቸው የምትሏቸው ሰዎች፣ ደግ ናቸው የምትሏቸው ሰዎች፣ መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር ላይ በጣም ከተጎዱ ከተነሳባቸው አታስቆሟቸውም እና እነሱ በጣም ኃይለኛ ናቸው። እናንተ ካላችሁ ፓወር የነሱ ፓወር ይበልጣል። ያው እንግዲህ ሊያሹ የተናገረችው እንደሰማችሁት ነው። ማንኛውም ሰው ዝም ሲል ምንም የማያውቅ ማለት አይደለም። በጣም ብዙ ነገር ዝም የሚል ሰው እንደውም በጣም ብዙ ነገር ያውቃል። የሚያወራ ሰው ነው እንደውም ምንም የማያውቅ የሚባለውና ሊያ ያለችውን ነገር በጣም ስለምደግፈው ነው። በጣም ማሴር ከፈለገ ማሴር የሚችል ሰው ነው። ዝም ያለ ሰው በሙሉ ዝምተኛና ሞኝ ነው ማለት አይደለም። የፈለገውን ነገር ማድረግ ከተነሳበት ምንም ማድረግ ይችላል። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሀሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግንህ። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አለብኝ። አሁን በጣም ትልቅ ስለሆነው ነገር ለማወራ ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ይህን ነገር ማድረጋችሁ እጅግ ቻገር ተስፋ እንዳት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅ እንጀምር ያላችሁ የምትሰበስቡ ሰዎች ኦፍ ኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። ያው እንግዲህ ቤተሰቦች ሰመረ ዋሪያው የተናገረው እንደሰማችሁት ነው እና ይሄንን ያቀረብኩበት ሰመረ ዋሪያው እንግዲህ አዶናይ ሲተቸው ምናምን ነገር ነው የምናውቀው እና አንዳንዴ ጥሩ ነገር ስንሰራ ሰው የሚለውን ነገር ሳንሰማ ወደፊት ብቻ ስንራመድ ጠላታችንን ራሱ ያጨበጭብልናል፣ አማራጭ እናሳጠዋለን ማለት ነው እና
አዶናይ ይህንን ደግሞ በጣም እያሳየን ይገኛል ማለት ነው። ይህም ሰመረ ባሪያው ነገር ስለገረመኝ ነው። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨብጣችሁባቸው አልጠራጠረም። ቪዲዮቻችን እስከሆነ ሳይታችሁ ቤተሰብ ካልሆናችሁ ቤተሰቡን ላይክ ማድረግ እንዳረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ